ሰይጣን ነፃ ፈቃድን መንካት አይችልም። እግዚአብሔርም ነፃ ፈቃድን አይነካም። ሰው የሚወድቀው በማን ፈቃዱ ነው? በራሱ ፈቃድ። አሁን ምን ይሉታል? የ666 መንፈስ ስላሰረን መጸለይ አንችልም። ረተው እንደዚያ ከሆነ ደግሞ ክርስቶስ ሊፈርድብን አይገባም ማለት ነው። በደንብ አድርጋችሁ ስሙኝ። እውነቴን ነው። እኔ መጸለይ ያልቻልኩት ሰይጣን አስሮኝ ከሆነ ላለመጸለይ ተጠያቂው ማን ነው ማለት ነው? ሰይጣን ነው ማለት ነው አይደል? እንደመጀመሪያው ሰይጣን ተጠያቂ ሆኖ ሳለ እንዳልጸልይ ያደረገኝ ሰይጣን ሆኖ እያለ እኔን አልጸለይክም ብሎ እግዚአብሔር ከፈረደብኝ እግዚአብሔር ፍርደ ገምድል ነው ማለት ነው። ወጥቶ ስባት ለምን ሲባል ሊፈርድበት የሚገባው ማን ነው? ሰይጣን እንጂ እኔ ምን አደረኩኝ? እኔማ መጸለይ ፈልጌ ነበር ሰይጣን ነው እንጂ ብዬ መመለስ እችላለሁ ማለት ነው። አሁን ሰይጣን አሳስቶኝ ሰደውኩት፣ ሰይጣን አሳስቶኝ በላው፣ ሰይጣን ምናምን ብሎኝ ምናምን ራሴ ነው የሚባለው። ራሳችን ነው። ሰይጣን ያሰረው የለም፣ የተቆጣው የለም፣ አይምሮውን የነሳው የለም። አስበን ቀን ቀጥረን እቅድ አውጥተን ራሳችን ነው የምንሰራው እና ለምንሰራው ኃጢአት ኃላፊነት መውሰድ አለብን።